እንጀምር፣ ትምህርታችን እንጀምር። ምዕራፍ 1 ብለን እንጀምር። እሺ ዛሬ ማለት እንትን ቀልዱን ምናምን ነገር ተዉትና ሲሪየስ ሆናችሁ እንትን በሉ። ምዕራፍ 1 ብላችሁ ጀምሩት። የሀበሻ ሴቶች ዳቦ ስፋት ነው ዛሬ የምንማረው። የሀበሻ ሴቶች ዳቦ ስፋት እንትን ዲቴይል ወደዛ ከመግባታችን በፊት መጀመሪያ የሀበሻ ሴቶች ዳቦ ምን ማለት ነው? ገስት ሲገቡ ነው እሺ ይችን የምንማማረው። የሀበሻ ሴቶች ዳቦ ምን ማለት ነው? እንዴት ትገልጹታላችሁ? እኔ ማለት የተሻለ አማርኛ አላውቅም የእነሱን ዳቦ ለመግለጽ። ጀስት በዚህ በእንትን በፒክቸር ሪፕሬዘንት ላድርግላችሁ። የሀበሻ ዳቦ እንደዚህ ነው የምገልጸው እኔ ጋይስ። ዲቴይል ከመግባታችን በፊት ይህን እናውራ ብዬ ነው። ይሄ ማለት የሀበሻ ቺኮች ዳቦ ነው። ሚዲያ ላይ ያሉትም ሪል ላይፍ ላይ ያሉትም ሶሻል ሚዲያ አይጠቀሙትም። በቃ ዳቧቸው ይሄ ነው። ጭንቅላታችሁ ላይ ክተቱት እሺ። የትኛዋንም ሴት በቃ ስፔሻል አድርገህ ልታስብ ስትል መጀመሪያ ዳቧ ይሄን ይመስላል ብለህ የሀበሻ ሴት ከሆነች ጭንቅላት ውስጥ ክተተው። እሺ ጎበዞች፣ የሀበሻ ዳቦ ሴቶች ማለት ይሄ ነው። እሺ የሀበሻ ሴቶች ዳቦ ላይ እስኪ ስትራክቸራቸውን ደግሞ ሾፍ ሾፍ እናድርግ። ምን አይነት የሀበሻ ሴቶች ዳቦ አለ? ምን አይነት የሀበሻ ሴቶች ዳቦ አለ? እስኪ ቆይ ከዚህን ጀምሩ። እኔ ከፋፈልኳቸዋለሁ ማለት በራሴ ላይፍ ኤክስፒሪየንስ ያየሁት ማለት ነው። ለምሳሌ ሶሻል ሚዲያ የማይጠቀሙ ሴቶች የዳቦ ስፋታቸው ይህ ነው። ሶሻል ሚዲያ የማይጠቀሙ ሴቶች ለምን ብዙ ሰው ማለት ብዙ ወንድ እነሱን የማውራት ቻንሱ ዝቅ ያለ ነው እና እነሱን ከነሱ ጋር የመገናኘታቸው የመዋሰባቸው ፍኖተ ስጋ የመፈጸማቸው ቻንስ ያነሰ ነው። ስለዚህ ሶሻል ሚዲያ የማይጠቀሙ ሴቶች ዳቦ ስፋታቸው ይህ ነው። እሺ ሶፍት ኮፒ ይዘጋጃል። ሪከርዱ ራሱ ሶፍት ኮፒ አይደለ ግን ጀስት በቃ ዝም ብላችሁ ስሙት። ይህን ሶሻል ሚዲያ የማይጠቀሙ ሴቶች ይህ ነው ዳቧቸው። ጌታን አባቴ ጌታን እያሉ የሚሉ ሴቶች አጋጥሟቸው ያውቃል? ጌታን አባቴ ጌታን ስፋታቸው ይህን ነው የሚያክለው ብዬ ነው የማስበው እኔ። ስፋቱ ይህን ያክላል ብዬ ነው የማስበው። ሌላኛውን እንይ፣ ገረፍ ገረፍ እያደረግን እንሂድ። እሺ ብሮ እያሉ የሚያወሩ ሴቶች ይህን ነው የሚያክሉ ስፋታቸው። አጋጥሟቸው ያውቃል? ብሮ እያሉ አርጊመንት ላይ ሊሆን ይችላል፣ ኖርማል ኮንቨርሴሽን ላይ ሊሆን ይችላል። መሀል ላይ ብሮ እያሉ የሚያወሩ ሴቶች ስፋቱ ይህን ነው የሚያክለው። በጣም ቢሾች ናቸው፣ ተጠንቀቁ። እሺ ሌላኛውን ጋይስ አሁን በማወጣው እንዳትቀየሙኝ እሺ። በመቤቴ ማለት ከሃይማኖት ጋር ምናምን እንዳታገናኙት። ታቶ ያለባቸው ሴቶችን እዩት። ታቶ ያለባቸው ሴቶች ይህን ነው የሚያክለው። ታቶ እጃቸውም ላይ ሊሆን ይችላል፣ ጀርባቸውም ላይ፣ ብብታቸውም ላይ፣ ጨገራቸውም ላይ የተሰሩት ታቶ ስፋቱ ይህን ያክላል ብዬ ነው የማስበው። የቡና አስጨፋሪም ብላችሁ እንትን በሉት እሺ። ጨከስ ሆነው ቡንዬ የሚሉ ሴቶችም ዳቧቸው ይህን ነው የሚያክለው። በዛ ያዙት። ከታቶ ደግሞ የቢራቢሮ ታቶ ያለባቸው ሴቶች በኢየሱስ የቢራቢሮ ታቶ ያለባቸው ሴቶች ስፋቱ ይህን ነው የሚያክለው። በአምቦ ገብተህ በአቦ በኩል ትወጣለህ። ይሄ ረፍረፍ አታስጠራኝ። እና የቢራቢሮ ታቶ ያለባቸው ሴቶች ጥልቀቱ ይህን ነው የሚያክለው። በጣም ሰፊ ነው። በጣም ሸሌዎች ናቸው እንዳለ። አይ የኔ ኦፒኒየን ብቻ ሳይሆን መሬት ላይ ያለ እውነት ነው። ያየሁትን ነው የምናገረው። ቢራቢሮ ታቶ እሺ። ከታቶም ደግሞ ቢራቢሮ ታቶ ያለባቸው ሴቶች። እስኪ ሌላኛውን እንሹፍ። እሺ የጂም መስታወት ላይ ፎቶ የሚነሱ ሴቶች ይህን ነው የሚያክሉ ስፋቱ። አይታችሁ ታውቃላችሁ? የሀበሻ ሴቶች እንትን ጂም ምናምን የሚሰሩ እንደዚህ ምናምን ብሎ ስንጥቃቸውን እያሳዩ ጂም መስታወት ላይ የሚነሱ ሴቶች በጣም ሸሌዎች ናቸው እነሱ። በጣም ትሬነራቸው እዛ ይደክላቸዋል። ጂም እዛ የተዋወቀችው ወንድ ይደክላታል ምናምን። የምሬ ነው። በጣም ብዙ ሰው ነው የምታውቀው እዛ ጂም ቤት ውስጥ ከአሰልጣኙ ጀምሮ ትደከላለች። በዛ ያዙት። ወይኔ ሚስት ያለ እሺ ጋይስ በመቤቴ ከሃይማኖት ጋር እንዳታገናኙት እሺ፣ አደራ። ያየሁት ነገር ስለሆነ ነው። ዩኒቲ የሚማሩ ሴቶች በጣም ትልቅ ነው። አደራ ከሌላ ነገር ጋር እንዳታገናኙት እሺ። ዩኒቲ የሚማሩ ሴቶች ስፋቱ
ፋይናል ሰፊ የሚባለው ፑሴ እነሱ ነው። ዩኒቲ የሚማሩ ሴቶች እዛ ከገባ አትወጣም። እዛ ከገባ አትወጣም። ዩኒቲ የሚማሩ ሴቶች ይህን ነው የሚያክለው። ሸሌዎች ናቸው። በጣም 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 ከምታስቡት በላይ እና እንዳትቀይሙ ጌመር ሴቶች ካላችሁ እዚህ ጋር ላይቭ ላይ አንበሳ የሚወርድላቸው ሴቶች ይህን ነው የሚያክለው ስፋቱ። ከጀርባ ያለው ምክንያት አልነግራችሁም። ጌመሮች ብላቸው ያዙት። ግን አንበሳ የሚወርድላት ከሆነ ላይቭ ላይ በመቤቴ ዋቢ ሸበሌ ፑሲን ያላት እኔ ስለማውቀው ነው። ከኋላ ያለውን ፋውል ስለማውቀው ነው። ዲቴል አልነግራችሁም። ጀስት በዛ ያዙት። እስካሁን የነገርኳችሁም በዛ ያዙት። ጀስት ክላስ ነው፣ ገስት ላይ ሲገቡ ድረስ ነው። እሺ አሁን እነዚህን እንዴት ነው በግራፍ ሪፕሬዘንት የምናደርገው? ማን የጻፈው? ቤላ ተበዳ ብሎ እሺ ይኸውላችሁ በግራፍ ሪፕሬዘንት ስናደርገው ዩኒቲ የሚማሩ ሴቶች ማለት ነው ከኔጌቲቭ 8 ይነሳና አያችሁታ እዚህ ጋር በዚህ በኩል ሄዶ ፖዚቲቭ 2 ጋር ይመጣል። ወደ ላይ ይወጣል። ወደ ላይ የወጣው እንትን ነው። እሺ ጀላው ነው። በዛ ነው በግራፍ ሪፕሬዘንት ሳደርገው እንደዚህ ነው። እስካሁን ሰኪ ያደረጉት ጀላ ብዛት ነው። ከኔጌቲቭ 8 ተነስቶ እስከ ፖዚቲቭ 3 የሚደርሰው ዶሜን እና ሬንጅ የለውም። እንዳትጠብቅ ጭራሽ ዶሜን እና ሬንጅ የለውም። ኢረር ነው የሚለ አትመራመር፣ ብዙ አደርስበት። እኔ ግን በመቤት ይቅርታ፣ ከእንትን ውጭ ከሆነ ይቅርታ። እሺ ከታይትል ውጭ ከሆነ ይቅርታ። እንደዚህ አይነት ፊት እየለከፋችሁ ጥሩምባ ፊሽካ እንዴት ነው የማይለፋባችሁ? እግዚአብሔርን እንደዚህ አይነት ፊት የምትለክፉ እንዳላችሁ ፊሽካ የምታስነፉብን በእንደዚህ አይነት ሴቶች ማርያምን ምን ያህል ቢጠማ ነው ጌነ እንዲሁም ክርስቶስን ጥሩምባ ነበር መነፋላት። እኔ የምንለፉትንም ቸከሶች ወቁ። እንዲህ አይነት ፊት የዲቦራን ሙሙ የመሳሰሉ ቸከሶች እየለከፋችሁ ፊስካ የምታስነፉብን እኮ እናንተ ናችሁ። ናውጣ እንትና ማነህ ኃይልዬ ምናምን የምትባለው መሀይም ዶንቆሮ ማን አባይ እሷ ተቆርቋሪ ያደረገ እና ጋይስ እንትን ነው ጀስት ሌሰን አጠር ያለች ሌሰን እንትን ልበላችሁ ልስጣችሁ ብዬ ነው። አጠር ያለች ሌሰን ልስጣችሁ ብዬ ነው። እሺ እንትን ብዙ ርቀት አትውሰዱት። ግን የአሁኑ የነገርኳችሁ ይህ በተለይ የዩኒቲ ቺኮች የሚለውን ሲሪየስ አድርጋችሁ ሰዱት። እሺ የዩኒቲ ቸከሶች የሚለውን ካሜራውን አጥበብ ጀሌ እባክህ። የዩኒቲ ቸከሶች የሚለውን ሲሪየስ አድርጋችሁ ሰዱት። ቢሾች ናቸው። እኔ እዛ ትምህርት ቤት ያለውን ፋውል አውቀዋለሁ። ክርስቶስን ጋይስ በጣም ቢቾች ናቸው። እስኪ ቸከሶች አሁን ግር እያሉ እየገቡ ነው ግን እሷን